ትልቁ ችግር ያለው እኛ በኤርትራ ጉዳይ ጣልቃ ለመግባታችን ነው። ይሄ ብርጌድ ንሓመዱ ምናምን ብላችሁ ያላችሁት ቡድን ብላ ያልከው በለኝ እንጂ አልክ እኔው ራሴ መጥቻ እኔ ምናችሁ እንዲህ ያሉ ሽንፍላ የሆነ ቡድን አንድ ክላሽ አይተኩስ አንድ ሰልጥኖ አንድ ነገር ያረግ አንድ እንቅስቃሴ ሳያረግ ዝም ብለ ኢትዮጵያ ውስጥ ቴሌቪዥን ላይ ያወጣ ፕሮሞት የምታረገው ጥቅሙ ነው ማለት ነው። እኔ ምላችሁ እንደው ወሬውን ተውትና ይሄ ብርጌድ ንሓመዱ የሚባል ለወያኔ ነው የሚሰራው ማነው ለሻዕቢያ ነው የሚሰራው ለኢትዮጵያ ነው የሚሰራው ለኢትዮጵያ አንዳች አዲስ አበባ ተጎልቶ ብርጌድ ብሎ ነገር አይሰራም። አዲስ አበባ ተቀምጦ ብርጌድ ብሎ ነገር አይሰራም። ሂድ ግንባር ሸፍት ሂድ ራስን ነፃ አውጣ። እኛ ራሳችን ነፃ አውጣን አባዬ ራስን ነፃ አውጣ ራስን ቻልዛ አንድ በልኝ። ሁለተኛው ሻዕቢያ ብርጌድ ንሓመዱ የሚባል እንኩሮ ቡድን እዚህ ምንም ነገር ሳይሰራ ጸጉሩን ፍሪዝ እያደረገ ከተማ ለከተማ እያውደለደለ ሚዲያ ላይ የሚያወራው ወሬ ሻዕቢያ ፋኖን አስታጥቆ ኢትዮጵያን ለማተራመስ ምክንያት ነው። ዲፕሎማቲካሊ የኛ ሀገር ዲፕሎማቶች ለምን እንደዚህ የምታርጉ ለምን ልጃችሁን ማሰበስቡ ወደሮ አሏቸው ሄደው በጎን ይገናኙ የለ የኛዎቹን አይነቱ ይገናኛሉ እኮ ሮቤል ያወራሉ በሶስተኛ ሀገር ቁጭ ብለው እኮ ውስኪ እየጠጡ ያወራሉ። የኛ ሀገር ዲፕሎማቶች ላይ ነው ሰው ውስኪ እየጠጡ ሲያወሩ በቀደም ምን አሏቸው ብርጌድ ንሓመዱ ብርጌድ ንሓመዱን እዛ አስቀምጣቸዋል።